አንዱ የዛሬ አቅጣጫ የሚሰጥበትና ትኩረት ተሰጥቶ የምንሰራበት ነው። ከተረጅነት ወደ ማምረት ሲባል ሁሉም አርሶ አደር አሟጥጦ በማልማት በምግብ ራሱን መቻል ብሎ ትርፍ ለገበያ የሚውል ለሌላ የሚውል ምርት እንዲያመርት በማለት ለተቸገሩ ማግኘት ለማይችሉ ደግሞ ካለው ሰብሰብ አድርጎ ለሌሉት ማዳረስና ራስን በራስ መቻል ይኖርብናል ቀጣይ ማለት ነው። ስለዚህ አንድ መናለ ሁለቱም ጉዳዮች በሰፊው በመምከር እዚህ ያለ ሰው ኃላፊነት በመውሰድ ወደ ታይ ወርዶ በተቀመጠው አቅጣጫ የሚፈጽም ይሆናል። ይህን ብዬ ትምህርት የኛ መልእክት እንዲያስተላልፉና እንዲከፍቱልኝ ጋብዛለሁ። አመሰግናለሁ። መልካም። የተከበራችሁ የዞን አመራሮች፣ የተከበራችሁ የወረዳ አስተባባሪ አካላት እንዲሁም የወረዳ አመራሮች፣ የተከበራችሁ የቀበሌ አመራሮችና ባለሙያዎች እንዲሁም ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን እንኳን በሰላም ተገናኘን፣ እንኳን ደህና መጣችሁ። ያው እንደምናውቀው የተፈጥሮ ሀብትን ስናነሳ ተፈጥሮን የመንከባከብ የመንግስትና የሕዝብ ኃላፊነት እንደሆነ ይታወቃል። በተለይ ደግሞ ከዚህ በፊት ለረጅም ዓመታት ተፈጥሮን የመገንባት የማደስ እንዲያገግም የማድረግ በርካታ ስራዎችን ስንሰራ ቆይተናል። እንደ ጃራሞራ ወረዳ ደግሞ ያው ለየት የሚያደርገው በአንድ እጁ ልማቱን በሌላኛው እጁ ሰላሙን ያረጋገጠ ወረዳ ነው። ስለዚህ ሞቅ ያለ ሞራል እስኪ አንዴ በእናንተ እንዴት ማከናወን እንደምንችል ይሄን ልምድ ከዓመት ዓመት ብዙ ነገሮችን እያሻሻል ተጨባጭ ለውጦችና ውጤቶችን አስመዝግበንበታል። ስለዚህ በዚህ ዓመትም ናቄ ስራችንን እንጀምራለን። የሚጀምረው ከዚህ መድረክ ይሆናል። የተሻለ ግደቱን የጠበቀ የጋራ መግባባት የምንፈጥርበት ነው። ሲቀጥል ወደ ታች ስንወርድ ደግሞ ታች ያለውን አደረጃጀት የምናጠናክርበት የምናነቃንቅበት ይሆናል። በተለይ ብዙዎቹ ስራዎች ደግሞ ተከናውነው ኦልሬዲ የስራ ቡድኑ፣ የልማት ቡድኑ፣ የመሳሪያ ልየታ፣ ሌሎችም ተግባራት የተከናወኑ የተፋሰስ ልየታው የተከናወነ ስለሆነ ስለዚህ የተግባር ምዕራፉ ነው የሚቀረን። ይህን የተግባር ምዕራፍ ደግሞ ከዚህ መድረክ ማግስት የምናስኬደው እንደሆነ ታሳቢ ይደረግ። በዚህ ሂደት ግን አሁንም ትኩረት ሰጠን እንድንነጋገርበት የሚፈለገው ስትራክቸሩን መስራት አንዱና የመጀመሪያው ተግባር ነው። ቀጥሎ ግን ኢኮኖሚያዊ ትርጉም እንዲሰጥ ማድረግ ደግሞ ዋነኛው ኃላፊነታችን ነው ማለት ነው። መሬቱ ማገገም መቻል አለበት። የተሻለ ምርት እንዲያመርት ኃላፊነት ወስደን መስራት መቻል አለብን። ስለዚህ ከዚህ አኳያ እስካሁን የሰራናቸውንም ምናልባት የተዘጋጀውን ሰነድ አላውቅም፣ ግን እነዛን የሚያሳይ ሊሆን ይችላል ብዬ አስባለሁ። ምን ውጤት አመጣ የሚለው መዳሰስ በጣም ጥሩ ነው። በየዓመቱ እየሰራን ግን ደግሞ ኢኮኖሚያዊ ትርጉም የማይሰጠን ከሆነ ከድህነት ወደ ማምረት የሚለውን ማሳካት አንችልም ማለት ነው።